ነጽዬ እንዴ My father, Netzanet Warkana, was a good man. የአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ተፈጸመ። በኢትዮጵያ የኪነ ጥበብ ታሪክ ውስጥ ጉልህ ስፍራ ያለው በሁለገብ የፈጠራ ብቃቱ የሚታወቀው አርቲስት ነጻነት ወርቅነህ ዛሬ ጥር 10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር አርፏል። ባደረበት ድንገተኛ ህመም ጥር 8 ቀን ከዚህ ዓለም በሞት የተለየው አርቲስት ነጻነት በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት ሲያቀርበው በነበረው የቤተሰብ ጨዋታ ፕሮግራም እንዲሁም ፍሬሽማን በተሰኘ የቲያትር ስራው በብዙዎች ልብ ታትሞ የኖረ የጥበብ ሰው ነው። አርቲስቱ አሻራውን ካሳረፈባቸው ፊልሞች መካከል ሲቲ ቦይስ፣ ሳልነግራት፣ ያንቺው ሌባ፣ ኤፍቢአይ፣ ሚስተር ኤክስ እና ቾምቤ ናቸው። በቀብር ስነ ስርዓቱ ላይ ከፍተኛ የመንግስት የሥራ ኃላፊዎች፣ የጥበብ ባልደረቦቹ፣ ቤተሰቦቹና አድናቂዎቹ ተገኝተው የመጨረሻ ሽኝት አድርገውለታል። ሰላም ጤና ይስጥልኝ የተከበራችሁ ውድ የአስቱቲዮ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ሁላችሁም በያላችሁበት ሰላም ጤና እንድትሆኑ እየተመኘው እንግዲህ ዛሬ ሰንበት የተወዳጁ የነጻነት ወርቅነህ የነጺ የቀብር ስነ ስርዓት ተፈጽሟል። በቀብር ስነ ስርዓቱ ሲፈጸም ብዙ ሰዎች ተገኝተዋል። በእርግጥ ነው ትላንትና በጣም ትልቅ መልእክት ተላልፎ እንዲሁም ደግሞ ከማስጠንቀቂያ ጋር ተላልፎ ነበረ። በተለይ ደግሞ ለዩቲዩበሮች እንዲሁም ለቲክታከሮች ኖ ፎቶ ኖ ቪዲዮ የሚል መልእክት ተላልፎ ነበረ ከቤተሰቦቹ ከስራ ባልደረቦቹ እንዲሁም ደግሞ ከቀብር አስተባባሪ ኮሚቴዎቹ የተላለፈ መልእክት ነበረ። ዛሬ እንግዲህ እንዳየሁት ከሆነ ብዙም አይነት የካሜራ ስቲክ እንዲሁም ትልልቅ ካሜራዎች አላየውም። የተረጋጋና ጸጥ ያለ ነበረ። ምናልባት መልእክቱን አክብረው ብዙዎቹ ያልመጡ ወይም ደግሞ ካሜራቸውን ያልዘረጉ ይኖራሉ። በእርግጥ ነው ከዚህ በፊት የማዲንጎ አፈወርቅ ነፍሱን ይማረውና በዛ ሰዓት በጣም ብዙ ህዝብ የተገኘበት በጣም ብዙ ካሜራዎች የነበሩበት በጣም ብዙ ሞባይሎች ወደ ላይ ከፍ ብለው የታዩበት ነበርና ለቅሶ ሳይሆን እንትን ነበር የሚመስለው። ያን በተመለከተ እንግዲህ ከአርቲስቷን ባስተላለፈችው መልእክት ከዛም ተያይዞ ትላንትና ትልቅ ማስታወቂያና በተለያዩ የሶሻል ሚዲያዎች ሼር ይደረግ እየተባለ ሲተላለፍ የነበረ መልእክት ነበረ። መልእክቱ ምንድነው? በቀብር ስነ ስርዓቱና በፍታቱ ሰዓት ምንም አይነት ቪዲዮ ምንም አይነት ፎቶ የማይፈልጉ ቤተሰቦቹም ሆነ የስራ ባልደረቦቹ ምንም አይነት ግርግር እንደማይፈልጉ ከማስጠንቀቂያ ጋር አስተላልፈው ነበረ። ያ ነገር ስለተሰማ ይመስለኛል ዛሬ እንግዲህ እስካሁን ያየኋቸው የወጡ ቪዲዮዎች ምናምን ስርዓት ያላቸው ግርግር ያልበዛበት ነው። በነገራችን ላይ እኔ አንዳንድ ጊዜ እንደዚህ ግርግር ሲበዛ ምናምን ሰው ዛሬ ሶሻል ሚዲያ ስላለ ነው እንጂ የሰው ፍቅር ያለው ሰው ነው እንደዚህ ብዙ ሰው ሄዶ የቀብር ስነ ስርዓቱን የሚከታተለው ነፍስ ይማር የሚለው ለሚወዱት ሰው ነው። የማይወዱት ሰው ወይም ደግሞ ምንም ቦታ ለማይሰጠው ሰው የዚህን ያክል ይሆናል ብዬ አላስብምና እንግዲህ አርቲስቱ ባደረበት ድንገተኛ ህመም ህይወቱ አለፈ። በጣም የምንወደው አርቲስት ነው። እውነት ለመናገር አንዳንድ ጊዜ ሁሉም አርቲስቶች እኩል ልንወዳቸው አንችልም። አንዳንድ ሰዎች ደግሞ በጣም በሁሉም ዘንድ በሁሉም ልብ ዘንድ የሚወደዱ አሉ። ልክ እንደ ነጻነት እኔ የነጻነትን ህልፈት ስሰማ ልክ የቅርብ ቤተሰቤ እንዳለፈ ነው የደነገጥኩትና አብዛኞቹም እንደዛ ናቸው። በተለይ ደግሞ አሁን የሀዘን መልእክት ሲያስተላልፉ በኢንስታግራም ፔጃቸው ምናምን ሲያስተላልፉ የምትሰሙት ነገር በጣም ልብ የሚሰብር በቃ ምን አይነት ደግ ልብ ቢኖረው ነው ትላላችሁና ዛሬ አንድ ሰው ራሱን ለማውጣት ራሱን ታዋቂ ለማድረግ በሚጥርበት ሰዓት ያንን ቦታ አሳልፎ መስጠት ለጓደኞቹ በጣም ጓደኛ መሆን የጓደኝነት ማህበር መመስረት በቃ ሐሳቡ ሁሉ በጣም ትልቅ የነበረ ሰው ነው። እንግዲህ በተወለደ በ45 አመቱ በ43 አመቱ ህይወቱ አልፏል። ኑሮን
እንግዲህ ትንሽ ነው የኖራት፣ ብዙም አልኖራትም። እግዚአብሔር አምላክ የወደደውን አድርጓል። የኛ ግርግር ለተወሰነ ጊዜ ነው፣ እቺ ቀን እስከምታልፍ ነው። በቃ ዛሬ ግባቱ መሬቱ ተፈጸመ። ከዚህ በኋላ ብዙም ስለ ነጻነት የሚያወራ ሰው የለም። ሀዘኑም ሁሉም ነገር የሚቀረው ቤተሰብ ጋር ነው። ይህ ደግሞ የታወቀ ነገር ነው። አርቲስትም ስለሆነ ተወዳጅም ስለሆነ የሚያደርጋቸው የሚያሳያቸው ሁልጊዜ በቃ ቃለ መጠይቅ ራሱ ሲደረግለት ሳቅ ነው። እኔ የማየው በሳቅ ነው። ሁሉም ነገር ማለት ቁም ነገር እያስተላለፈ እያሳቀ ነው ቁም ነገር የሚያስተላልፈውና እንደዚህ አይነት ሰው ነበረ። ጓደኞቹም ሲያወራው በጣም መልካም ሰው ነበርና ያው አንዳንድ ጊዜ ምን ይባላል መልካም ሰው ብዙ አይቆይም ይባላልና እግዚአብሔር አምላክ ደግ ነው። ከደጋጎቹ ጎን እንዲያሳርፈው ጓደኞቹ ተመኝተዋል። እኔም የምመኝለት ያንኑ ነው። ከዛ ውጭ እንግዲህ ዛሬ የነበረው የቀብር ስነ ስርዓት ፕሮግራም ትላንት በተላለፈው መሰረት በጣም ጸጥ ያለ የተረጋጋ ሁሉም ሀዘኑን በሰላም የተወጣበት ነው ብዬ ነው የማስበው። ለምን ብዙም ግርግር አላየውም እስካሁን ድረስ። ብዙ ላይቭ ነበረ፣ ብዙ ቪዲዮዎች ይለቀቁ ነበረ። እኔ ያየሁት ኢቢኤስ ላይ ብቻ ነው። ኢቢኤስ ላይ ብቻ ነው እስካሁን ድረስ ቪዲዮዎች ያየሁት። ፎቶዎችም እየተለቀቁ ያሉት በአንዳንድ በትልልቅ ፔጆች ካልሆነ በቀር ብዙ ቦታ አላየውምና ያ ነገር የኢትዮጵያ ሕዝብ ወይም ደግሞ የሚወደው ሕዝብ አክብሮ ያስተላለፉትን መልእክት ሰምቷል ብዬ አስባለሁ። በነገራችን ላይ ሁሉም ሰው አሁን ትላንትና አርቲስቷ ለምን እንደዚህ ያደረሽ፣ የቅርብ ሰው ሙቶ በቅርብ ሰው ብር ለምን ትሰሪያለሽ፣ በጣም ብዙዎች እየተናገሯት ነበር። የሚናገሯት ግን የምንናገራት ከኔ ጨምሮ ቪዲዮ እየሰራን ነው። የሚገርመው ነገር ማለት ነው ሁሉም ሰው ዛሬ ጊዜውም ስለሆነ የሶሻል ሚዲያ አክሰሱ በጣም ሰፊ ስለሆነ የሚያስተላልፍበት ባገኘው ነገር ነውና ሁላችንም እጃችንን ባንጠቁም በጣም ብዙዎች አሉ። እንኳን አይደለም ህይወቱ ያለፈ ሰው ያላለፈ ሰው ሞተ፣ ዛሬ እንደዚህ ሆነ፣ ያልሆነ ታሪክ ራሱ ቤት ተከራይተው ያልሆነ ታሪክ ፈጥረው ከአባቷ ወለደች ከንትና ወለደች በቃ ባህላችንን ወጋችንን የማይጠብቅ ነገር የሚያስተላልፋሉና አንዳንድ ጊዜ ስንወቅስም ራሳችንን እያየን ብንወቅስ ለማለት ነው። ከዛ ውጭ እንግዲህ አርቲስት ነጻነት ወርቅነህ ነፂ እግዚአብሔር አምላክ ነፍስህን ከደጋጎቹ ጎን ያኑራት። እግዚአብሔር ከድንገተኛ ሞት ይጠብቀን። በጣም ያሳዝናል። ማታ ሲቀርጽ ሲያዘጋጅ ቆይቶ በሰላም አድሮ ጧት ነው እንግዲህ ህይወቱ ያለፈው። የሰው ልጅ መቼ መጠሪያው እንደሆነ አናቅምና እግዚአብሔር ነፍሱን ከደጋጎቹ ጎን ያሳርፋት። እንዲሁም ደግሞ ከድንገተኛ ሞት ፈጣሪ ይጠብቀን። ከዚህ ውጭ ሌላ የሚባለው ነገር የለም። ይጠብቀን ፈጣሪ ነው ሁሉን ነገር የሚያደርገውና ከእንደዚህ አይነት ነገር ፈጣሪ ይጠብቀን። ቤተሰቦቹን፣ ልጆቹን፣ ሚስቱን እንዲሁም ጓደኞቹን እግዚአብሔር አምላክ መጽናናትን መስጠት የሚችለው እሱ ነውና መጽናናትን ይስጣችሁ ለማለት ወዳለሁ። አመሰግናለሁ።